ሰላም ውድ የዩቲዩብ ተከታታዮች እንደምን ደህና ቆያችሁ? ሁሉ ሰላም፣ ሁሉ ሸጋ ነው፣ ሁሉ በጎ። እኔ ጋር ሁሉም ሰላም ነው። እግዚአብሔር እየተባረከ ይሁን። ሁሉም መልካም ነው። እኔ ጋር እንግዲህ እስካሁን በቲክቶክ ላይ እየሰራው ባለው ቪዲዮ ላይ እንደዚህ ቪዲዮ እንዴት ነው የሚሰራው አሳየኝ፣ እኛም እንደዚህ መስራት እንፈልጋለን እያላችሁ ከውስጥም እና ደግሞ በኮሜንት ሴክሽን እየጠየቃችሁ እንደነበራችሁት ሙሉ ስቴፑን ይዤላችሁ መጥቻለሁ። እንግዲህ ዩቲዩብን ሰብስክራይብ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንግዲህ አሁን ወደ ካፕከት እንገባለን። እኔ ለቪዲዮ ኤዲቲንግ የምጠቀመው ካፕከት ነው። እሱን እንነካለን። ከዛ በኋላ ፕላስ አይከን አለች ወይንም ኒው ፕሮጀክት የሚለው አለ። እሱን እንነካለን። ከዛ ቀጥታ ወደ ፋይላችን ይመራናል። ከፋይል ውስጥ ደግሞ ኤዲት ለማድረግ የፈለግነውን ቪዲዮ ኢምፖርት እናደርጋለን። እኔ እናንተን ለማሳየት ያዘጋጀሁት ቪዲዮ ይሄኛው ነው። ይሄኛውን ቪዲዮ ነው ያዘጋጀሁት። ከዛ ከታች በኩል አድ እንላለ አድ እናደርጋለን። ቀጥታ ወደ ካፕከት ቪዲዮን ኢምፖርት ያደርገዋል። ከዛ በኋላ የምንፈልገውን ፎቶዎችን እያስገባን ኤዲት እናደርጋለን ማለት ነው። ሰፋ ያለ ጊዜ ሊወስድ ስለሚችል በትዕግስት ጠብቁኝ። እንግዲህ ከታች ካሉ አማራጮች ውስጥ ኤዲት፣ ኦዲዮ፣ ቴክስት፣ ኢፌክት፣ ኦቨርሌይ የሚላለ ከነሱ ውስጥ እኛ የምንፈልገው ፎቶ ለማስገባት ስለሆነ ኦቨርሌይ የሚለውን እንነካለን። ከዛ አድ ኦቨርሌይ የሚለውን አማራጭ ያመጣልናል። እሱን ደግሞ እንነካለን። ከዛ ድጋሚ ወደ ፋይል ይወስደናል። ከዛ ውስጥ እኛ የምንፈልገው ፎቶ ስለሆነ ቪዲዮ የሚለውን ትተን ፎቶ የሚለውን አማራጭ እንነካለን። እኔ አሁን እኔን ያዘጋጀሁትን ፎቶ ያስቀመጥኩት ስክሪንሾት ውስጥ ስለሆነ ከላይ በኩል አልበም የሚላል እሱን እንነካና በቀላሉ ማለት ነው ስክሪንሾት የሚለውን እንደዚህ ነክቼ ፎቶ ያለበት ቦታ ገባለሁ ማለት ነው። ስለዚህ የሚፈልገውን ቦታ እየመረጥኩ አስገባለሁ ማለት ነው። የመጀመሪያው እንግዲህ ከታች በኩል ያለው ይሄኛውን ፎቶ ነው የመረጥኩት። አንድ ጊዜ 4-5 ፎቶን ኤዲት ማድረግ ማለት ማስገባት ትችላላችሁ፣ ግን ለእናንተ ለማሳየት ስለሆነ አንድ በአንድ እያስገባው ላሳያችሁ። ይሄኛውን አድ ላለው ይሄው መጥቶልኛል። ከዛ ፎቶን ነክታችሁ እንደዚህ ጫን አድርጋችሁ በመያዝ ትንሽ ወደ ላይ ሳብ አድርጋችሁ ከላይ እንዲህ እኩል እንዲመጣ ታደርጋላችሁ። እንዲሆን ከዛ ወደ ኋላ ሳብ ታደርጉና ከሪትሙ ከመዝሙሩ ጋር እኩል እንዲጀምር ፎቶን ወደ ላይ ወደ ግራና ወደ ቀኝ እየሳባችሁ እንግዲህ ታስተካክላላችሁ። ከዛ በኋላ እንደዚህ ያረጋችሁ ፎቶን ታስገባላችሁ ማለት ነው። ሁለተኛም ፎቶን ለማስገባት ደግሞ ድጋሚ ኦቨርላይ የሚለውን እንነካለን። ከዛ በኋላ ሁለተኛ ፎቶን እንመርጣለን። በድጋሚ ለኔ የሚሆነኝን የታለኝ ፎቶ የለኝም። ዝም ብዬ እዚህ ጋር ያኛውንም ልምረጥ። ከዛ እንደዚህ እያረኩ ወደ ላይ ከፍ አደርጋለሁ። እንደዚህ አደርጋለሁ። ተናምቤይድ ማላሊያ በሚለው ቦታ ላይ እንግዲህ እኔን ለማለት ነው። ያም እንደዚህ አድርጌ ያስገባለሁ። ማላሊያ በሚለው እንግዲህ የሚገርም ማለት ነው መሰለኝ። እንግዲህ አፍ ያዘችውን ሴትዮ አመጣለሁ፣ እንደዚህ ያስገባለሁ። በተመሳሳይ እንደዚህ እየነካው ወደ ላይ ከፍ እያደረኩ አስቀምጣለሁ ማለት ነው። ያ እንደዚህ እንግዲህ ጋርጣ ሄዶ ማለት ከሰው የተዋስኩ አይደለም እንደማለት ነው። እንግዲህ ከሰው የሚዋሰውን ፎቶ አመጣለሁ። እንግዲህ ከዚህ ታች በኩል የሆነች ሴትዮ አለች። እንግዲህ ከሰው ልብስ እየተዋሰች ያለችው ሴትዮ ወይንም ልጅ ልበል ያ ፎቶ አለኝ። ይሄኛው ማለት ነው። ይሄኛውን አስገባለሁ ማለት ከቪዲዮአችሁ ጋር ከመልእክቱ ጋር ይሄዳል የሚለውን ፎቶ ትመርጣላችሁ። ቀድማችሁ ታዘጋጃላችሁ።
እሱን ቀስ በቀስ ኢምፖርት እያረጋችሁ እንደዚህ በእጃችሁ የያዛችሁ ቦታውን እያስተካከላችሁ ጋርጣይ ሆባ ግደና ተባለ። እንግዲህ ለብዙ በቅቶ የሚተርፈው የሚለውን ኢየሱስ ክርስቶስ ምግብ ያበላበትን ያው መዝሙሩ ስለ ኢየሱስ ክርስቶስ ነው። ግን ያው እኔም ከዛ ውስጥ መርጬ ያፈለኩትን አስገባለሁ ማለት ነው። እንደዚህ ያረጋችሁ ለብዙ ሰው በቅቶ የሚተርፍ የሚል መልእክት አለው። ያው ወዛው የመዝሙሩንም ትርጉሙንም እየነገርኳችሁ ነው። እንግዲህ እንደዚህ እያረጋችሁ ኤዲት ታረጋላችሁ ማለት ነው። ከዛ በኋላ ከላይ በኩል ኤክስፖርት እንላለ ኤክስፖርት የሚለውን ትነካላችሁ። ቪዲዮአችሁን ኤክስፖርት አድርጎ እስኪጨርስ ትጠብቃላችሁ ማለት ነው። እንግዲህ ሊያልቅ ነው። ያው ካለቀ በኋላ እንግዲህ ውጤቱን ደንትሉና ታያላችሁ። እንግዲህ ያለቀው ይሄን ይመስላል። እንግዲህ ቪዲዮ እስካሁን የተከታተላችሁትን ይመስላል። ያላችሁን ሐሳብ አስተያየታችሁን እንግዲህ በኮሜንት ጻፉልኝ። በምትችሉ በየትኛው መስመር ጻፉልኝ። በዋትስአፕ፣ በቴሌግራም፣ በዩቲዩብም ኮሜንት፣ በቲክቶክ፣ በፌስቡክ በቀጥታም ሆነ ደውላችሁ ቢሆን መጠየቅ ትችላላችሁ። ያላችሁን ሐሳብ ደግሞ መስጠት ትችላላችሁ። እኔም በሚችለው መንገድ እንግዲህ እናንተን ለማስረዳት ያለውን እኔ የገባኝን ለእናንተ ለማስረዳት እሞክራለሁ ማለት ነው። እስካሁን ስለነበረን ቆይታ ከልብ አመሰግናለሁ። መልካሙን ሁሉ ተመኘውላችሁ።